የሆነ ነገር ልበላችሁ ማለት ነው። የሆነ ትንሽ ነገር እስኪ እና ላሳያችሁ ማለት ነው። እና ታዩትና ማለት ነው የእናንተን ሀሳብ ደግሞ ሀሳብ እሰጥበታለሁ። እናንተ ደግሞ ያላችሁን ሀሳብ ምን መልሳችሁ ሼር ታደርጉ። ይሄንን ማሸጊያ ታዩታላችሁ፣ ትመለከቱታላችሁ። እስኪ በደንብ ይዩት ማለት ነው። ስከፍተው ውስጡ የታሸገ ደግሞ ሌላ እቃ አለ ማለት ነው። እና ምን መሰላችሁ ውስጡ ያለው ውስጡ ያለው ነገር ምን መሰላችሁ? ስንከፍተው ማለት ነው እጣን ነው ውስጡ ያለው እና እቃው በጣም ነው የሚያምረው። ክዳኑ በጣም ያምራል። ያው የአረብ ጽሑፍ አለበት። እንደዚህ እቃዋ እንደምትመለከቷት በጣም ነው ደስ የምትለው ማለት ነው። እና እቃው ትልቅ ነው በጣም የሚገርማችሁ ነገር ማለት ነው። ውስጡ ያለው እጣን ደግሞ በጣም ትንሽ ነው፣ ግን ሽታው በጣም ደስ የሚል ሽታ ነው ያለው። በትንሹ ጣል ስታደርጉባት እሳት አያይዛችሁ ከሰል አያይዛችሁ ከሰሉ ላይ ጣል ስታደርጉባት በጣም ነው ደስ የሚለው። ቤታችሁን በቃ ልዩ የሆነ መዓዛ ይሰጠዋል ማለት ነው። እና በጣም ነው ደስ የሚለው። በጣም ወድጄዋለሁ እኔ በበኩሌ ማለት ነው። እና ምን ለማለት ፈልጌ መሰላችሁ? አንዳንድ ሰዎች ላያቸው ቆዳቸው ከበራቸው በጣም የሚያማምር በጣም ቆንጅዬ ይሆንና ማለት ነው። በጣም ቆንጆ በቃ ልክ እንደዚህ እንደ እጣን እቃ በጣም የሚያምር ቆንጅዬ ይሆንና ከዛ በኋላ ወደ እነሱ እየቀረብክ እየተጠጋክ ስትሄድ ግን ማለት ነው እንደዚህ እንደ እቃ ውስጥ እንዳለው እጣን በጣም ትንሽ አይምሮ ያላቸው አስተሳሰባቸው በጣም የወረደ ዝቅጥ ያሉ ማለት ነው። በአለባበሳቸው በኳሊቲያቸው ከላይ ኳሊቲያቸውን አይተህ ማለት ነው። ግን እየቀረብካቸው ወይም እየቀረብሻቸው ወይም እየቀረብካት በሚመጣ ሰዓት ውስጡ ባዶ እንደዚህ እንደ እጣን ማለት በጣም ኢምንት የሆነ ሰው ማለት ነው። በጣም ብዙ ሰው አለ እንደዚህ አይነት ሰው ማለት ነው። ከእንደዚህ አይነት ሰው እግዚአብሔር ይጠብቃችሁ መድኃኒዓለም ክርስቶስ። እውነቴን ነው የምላችሁ። ምክንያቱም እንደዚህ ኳሊቲ ያለው ልብስ ያለው ነገር ለብሶ መጥቶ እናንተ ጋር ግን ሲደርስ ወደ ውስጥ ጠለቅ ብሎ ከገባ በኋላ ያ ኳሊቲነቱን ታጡትና ማለት ነው የሆነ ረኪስ የሆነ ነገር ረኪስ ይላሉ አረቦች። እኛም ርካሽ ነው የምንለው፣ አረቦችም ረኪስ ይላሉና እንደዛ ነው የሚሆነው። ስለዚህ እግዚአብሔር ከእንደዚህ አይነት መጥፎ ሰው ይጠብቀን ነው የምለውና አሜን በሉ። ሀሳብ ኮሜንት ካላችሁ ስጡበት።